አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት ያላህ ሰላምና እዝነት ይላችሁ። ዛሬ ያው እጅግ በማያቸው ነገሮች አንዳንድ ሀሳብ አስተያየት ለመስጠት ነው። በማያቸው ቪዲዮዎች ማለት ነው። ማለት ሰዎች ለሚኖሩት ህይወት እኛ ፈራጅ ቆራጭ እንሆናለን ማለት ነው። ከላይ የምትመለከቷቸው እህት ወንድሞቻችን እንግዲህ ያው በሁለት ጥንዶች ነው የመጣሁት። እነሱ ፏ ብለው እንግዲህ ህይወታቸውን እየመሩ ነው። ሰው ግን እርስ በርሱ አኗኗሪ ይመስል በጣም ብዙ ይወራል ማለት ነው። እና ሰው ወዶ ፈቅዶ ላደረገው ነገር እኔ ነኝ የምመርጥልህ እኔ ነኝ የምመርጥላት ብሎ ፈላጭና ቆራጭ መሆን ይሄ ተገቢ ነው ብዬ አላስብም። እንዳንድ ሀሳብ ሰጪ እና በጣም ሁኔታቸው በእርግጥ ሲታይ ህዝቡን ማነጋገሪያ ሆነዋል። እና ብዙ ሰዎች ብዙ ነገር ማለት ማወራው ስለእነንትና ነው። መጨረሻ ቪዲዮአቸውን አስገባላችኋለሁ ማለት ነው። መጨረሻ ላይ እና ሁኔታቸው ምናምን ደስ ይላል። በቃ ኦልሬዲ የሰውን እንትን ሰውን ህዝቡን የተንጫጫውን ህዝብ ቤቱ እንዲገባ አፉን እንዲዘጋ ያደረጉት ነገር አለ። በጣም ደስ ይላል ሁኔታቸው ምናምን። እስከ መጨረሻ ደግሞ አላህ ያሳምርላቸው። ሰው ምንም ፈልጎ ይግባ፣ ምንም አስቦ ይግባ፣ ምንም ነገር ሆኖ ይግባ ሆኗል፣ አድርጎታል አይደለ? ያንን ሀሳብ ያንን እንትን ሆኖታልም አድርጎታልም። እና ለዛ ነገር ማበረታቻ ወይም እንዲበረታታ ከማድረግ ይልቅ ይበልጥ ደግሞ እነሱን በእንቅፋት ለመጣል እንቅፋት ልጅቱ ወጣት ነው በነገራችን ላይ በጣም እጅግ ወጣት ነው። ያው በእርግጥ ትወልደዋለች ታደርሰዋለች እሱ ሆኖም ግን የህይወት አለመስጠት በድቦራ በተለይ ደግሞ ሴት እንድትማት ሴት ላይ እንዳትነቀሱ ሴት ሲኖሯችኋል ነገር የእናንተ ባህያት የእናንተ አትፍረዱ። ሴት ሆናት ትህታችን በብዙ ታወደ ጀመረ ይኖራሉ። እሷም ነቀሱ ማያውቀው ሰው ያንን ዛሬ ላይ ህይወት ጀመረች። እና የሴት እህቶች ደግሞ በጣም እንትን ልትሏት አይገባም። አዎ እናታችን ትሆናለች፣ ግን በቃ ህይወት አለመሳካት አንዳንዴ እንደዚህ ያደርጋል። ስለዚህ አትፍረድ ይፈረድብሃል ነው። እና ለፍርድ አትቸኩሉ። እንደዚህ ነው ብላችሁ ሰው ህይወት ላይ ሀሳብ አስተያየት አትስጡ። እና የምትሰጡም ሰዎች ልትሰጡም ያሰባችሁ ሰዎች ካላችሁ ከእንደዚህ አይነቱ ነገር ብትቆጠቡ ባይነኝ እንደኔ። ለምን ያ ሰው ለሚኖረው ህይወት እኛ ፈላጭ ቆራጭ መሆን የለብንም። ወዶ ፈቅዶ የገባበት ህይወት ነው። ምንም ነገር ቢፈልግ የእሱ ነው ውሳኔው። ስለዚህ ምንም አይመለከተውም። ምናልባት ብዙ እህቶች የምትወዱት ልትኖሩ ትችላላችሁ። እሱ ምክንያቱም ወንድ ልጅ ነው እና የምትፈልጉት ልትኖሩ ፍቅረኛ ሊኖረው ይችላል። እና ያው እሱም የወጣ የወረደበት የራሱ የሆነ እንትን ይኖረዋል። አሁን ደግሞ ህይወትን ሲጀምር ደግሞ አይዘልቁም፣ እንደዚህ አይሉም፣ እንደዚህ አይሆኑም፣ አብረው እኮ አይሄዱም፣ እንደዚህ ለሱ ላይ የተጠጋት እኮ ለዚህ ነው፣ ይሄ ነገር ስላላት ነው፣ እንደዚህ ስለሆነ ነው፣ እንደዚህ ነው ብለን ለምንድን ነው ወደ ሌላ ነገር የምንገባው? እና ሆኖም ከሆነ አድርጎታል በቃ ለፍላጎቱ ከሆነ ማለት ነው። እና ህዝቡን ደግሞ ያሸማቀቀበት ነገር በጣም ነው ያስደሰተኝ። እና ብቸኛ እንዳይሰማት ምናምን ያደረገበት ነገር ማለት እና በጣም ደስ ይላል። እሱም ነገር ብቻዋን እንድትሆን አልፈለገም እና እንዲሰማትም አልፈለገም። በጣም ደስ የሚል ትርኢት ነው ያሳዩት። ደስ ይላል። እና እሱንም ጠቀምቀም አድርጌ
መጨረሻ ላይ ማስገባላችሁ ይሆናል። በእርግጥ ልጁን ስሙን አላውቀውም። በነገራችን ላይ እንዲህ ሲዟዟር ምናምን አይቼ ነው ቪዲዮውን ሀሳብ ልሰጣችሁ የመጣሁት እና እንደዚህ አይነት ነገር የምታስቡ ካላችሁም ደግሞ ከእንደዚህ እድሜ ምናምን ትዳርን እድሜን አይገድበውም። በቃ ትምህርት እድሜን እንደማይገድበው ሁሉ ትዳርም እንደዛው ነው። በቃ የትም ዞረን በእርግጥ አንድ አረብ ሀገር ላይ የቀመሰች ሴት ልጅ እግሯ ኢትዮጵያ ውስጥ አያርፍም። ሁላችንም ምናልባት ትልቅ ቢዝነስ ላይ ሆና ስራ ላይ ሆና ምናምን ካልሆነ በቀር ኢትዮጵያ ውስጥ ቁጭ ብላ ተረጋግታ የምትኖር ሴት እኔ አለች ብዬ አላስብም። ለምን ወይ ትዳር ይዛ ወይ ደግሞ ቢዝነስ ላይ ሆና ስራ ላይ ሆና ካልሆነ በቀር ማለት ነው። እና እዚህ ያለው ሁኔታ እየከበደ ስለሆነ እንደመጡ ወዲያው መውጣት ነው የሚፈልጉት እና እንደዛ እየተሆነ ቤተሰብ በእርግጥ ብዙዎቻችን ቤተሰብ እየረዳን ነው ለራሳችን ያላስብ ነው ማለት ነው። የመዳም ቅመሞች በተለይ ይህንን ንግግሬን እንድታሰምሩበት ፈልጋለሁኝ። ለምን ቆም ብላችሁ ለራሳችሁ ማሰብ እንድትችሉ ማለት ነው። እና ቤተሰብ አትርዱ አይደለም፣ የወደቀን አታንሱ አይደለም። ለሁሉም ነገር ደራሽ የምንሆነው የመዳም ቅመሞች ነን እና ለወደቀውም፣ ለታመመውም፣ ለተቸገረውም፣ ለትምህርት ቤት ለቁርአን ማዕከል ሁኑ፣ ለየቲሞችም ይሁን ለብዙ ነገር ደራሾች እኛ የመዳም ቅመሞች ነንና ራሴን እናንተ ጋር አድርጌው ነው እኔም እና ደግሞ ለሁሉም ደራሾች ነንና በዚህ አጋጣሚ ያው ብዙዎቻችን እድሜያችን ይሄዳል። ሰው ሀገር ሲሰራ አንዱን እንሞላለን። ይህንን ሞልተን ደግሞ ይህንን እንትን እንላለን ስንል አንዱ እየሞላን እየጎደለብን፣ አንዱን እያሳካን ደግሞ ሌላው እየተበላሸብን እድሜያችንን እንጨርሳለን አረብ ሀገር ላይ እና እቺ እህታችን ደግሞ ለዚህ ምሳሌ ናትና እሷንም እንትን እያለን እድሜያችሁንም ባትጨርሱ ህይወትን ብትይዙ መታችሁ ህይወትን ብታዩት ብቀምሷት ትዳርን ህይወት ማለት ባይነኝ እንደኔ ሌሎች ምናምን እንደሚያጠፋፉባችሁ አይደለም። አይናችሁን በአይናችሁ ማየቱ በራሱ ትልቅ ነገር ነውና ያንን ነገር ብታደርጉት ብትተገብሩት ባይነኝ። እዛ ዳር ላይ ሆናችሁ ኪናው ትዳር እንዲህ ነው እንደዚህ ነው እንደዚህ ነው እንደተባላችሁት እዛው አትቅሩ፣ ፈርታችሁት ማለት ነው። ደፍራችሁ በቃ ግቡና ደፍራችሁ ግቡ። ኤከሌ ስለተፋታ፣ ኤከሌ ትዳር ስላልቀናው፣ ኤከሌ ህይወት ስላልተረጋጋለት የኔም እንደዛ ነው ብላችሁ አታስቡ። ለምን ምናልባት ኤከሌ ያልቀናት ህይወት ለእናንተ ላንቺ ወይም አንተ ሊቀና ይችላልና ሞክሩት፣ አትፍሩ ባይነኝ። አብዛኛዎቻችን እየፈራ ነው ስለሆነ ነው እና እየፈራ ነው ደግሞ ከገባን ማለት ነው። ወላሂ ነው የምላችሁ ያ ህይወት እንትን አይሉም። ግን ባላህ ተወክለን ህይወትን ከጀመር ነው መጨረሻው ያምራል ማለት ነው። እና ወደ አላህ እንትን እያላችሁ ህይወትን ጀምሩ፣ አትፍሩ ነው እያምላችሁ። ድፈሩ፣ በቃ መድፈር ነው የሚያዋጣውና የማንንም እንትን አትስሙ። በተለይ በትዳር ህይወት ላይ አትምጡ፣ እዛ ስሩ፣ እንዲሆኑ የሚላችሁ ሰው አትስሙ እና ህይወትን ጀምሩ። ምንም ይሁን ምንም ለምን አንድ ኩባያ ውሃ ለሁለት ጠጥታችሁ አትኖሩ? እኔ አልመክርም። ምክንያቱም ህይወት እንደዚህ ናት፣ እንደዚህ ነው፣ ትዳር እንደዚህ ነው ብዬ እንትን አይደላችሁ። ይዩት ነውና አግቡ፣ ውለዱ ነው የምላችሁ። እና ደግሞ እድሜያችሁን አትጨርሱ። እድሜያቸውን የጨረሱ እህቶች እንግዲህ እንደምናያቸው ሰው ሀገር ላይ ቤተሰብ እየረዱ ራሳቸውን ለማቋቋም ብዙ እየጣሩ እንግዲህ እያየናቸው ነው። በእርግጥ እኔ እንትን እያልኩባቸው አይደለም በእነዚህ ልጆች ማለት በእነዚህ ልጆች አልኩኝ ይቅርታ፣ በእነዚህ ሰዎች እንትን እያልኩ አይደለም። ሙሉ ለሙሉ ደግፌያቸዋለሁ። እኔ በቃ ትክክለኛ ይሆናል ብለው የገቡበት ነገር እስከሆነ ድረስ አላህ ያሳካላቸው፣ አላህ መጨረሻቸውን አላህ ያሳምርላቸው፣ መልካም የሆነውንም ልጅ አላህ ይስጣቸው፣ እነሱም አላህ ሂዳያ ይስጣቸው ነው የምለውና ይሄን ይመስላል። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱኝ። በድጋሚ ለቀጣይ ቪዲዮ እስከምንገናኝ ከቪዲዮ ጋር አብራችሁን ቆዩ። እንግዲህ የማስገባላችሁ ቪዲዮ አለ፣ ከሱ ጋር አብራችሁ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስማኝ የኔ ፍቅር፣ ወይ የኔ ዓለም፣ ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለሚሉ ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር ይጣፋት፣ ሁሌም ቢሆን ብቻነት እንዲሰማሽ አልፈልግም። እሺ እኔ ዓለም፣ ከጎንሽ እንዳለው አስቢ። አንቺ ደግሞ ለእኔ ከበቂ በላሽ ነው። በጣም ነው የማፈቅርሽ የኔ ዓለም።